በጥንታዊቷ ኢትዮጵያችን አባቶቻችን ከተፈጥሮ ጋር ተስማምተው ከእጽዋት ጋር ተዋውቀው የኖሩባቸው ጥበቦች ዛሬም ለነፍሳችንና ለስጋችን ፈውስ ናቸው። ተፈጥሮ ዝምተኛዋ ፋርማሲ ናት። ፈለጉ ለሚያገኛት መድኃኒትነቱ አያልቅም። ብዙዎችን ሲያሰቃይ ለነበረው ፍርሃትና አይነ ጥላ ወይም ክፉ መንፈስ ችግር ዘላቂ መፍትሄ የሚሆን ድንቅ እጽዋት ይዤላችሁ መጥቻለሁ። የቀደሙት አባቶች የፈውስ ጥበብ። እነዚህ አራት እጽዋት በተፈጥሮ የታደሉት ኃይል እጹብ ድንቅ ነው። የምድር እምቧይ ስር፣ የአቶች ስር፣ የሴት ቀስት ስር፣ የሐረግሬሳ ስር። አዘገጃጀቱና አጠቃቀሙ። እነዚህ እጽዋቶች በንጽህና አድቅቆ በመፍጨት በደንብ ይንፉት። በመቀጠልም በትንሿ የሻይ ማንኪያ ከእያንዳንዱ አንዳንድ በመለካት በሩብ ኪሎ ንጹህ ማር ይለውሱ። ለ7 ተከታታይ ቀናት ጧት ይውሰዱ። ውጤቱ ውስጣዊ ፍርሃትን ያጠፋል፣ የዓይነ ጥላ መናፍስትን ያስወግዳል። ይህ ተፈጥሮ የሰጠችን ተፈትኖ ያለፈ የአባቶቻችን ሁነኛ ጥበብ ነው። ለውድ ቤተሰቦቻችን የጨለማ መንፈስ ትልቁ መሳሪያ ተስፋ ማስቆረጥ ነው። አንተ ወይም አንቺ ግን በእምነትና በእነዚህ ጥበባዊ መፍትሄዎች ልታሸንፈው ትችላለህ። ጥበብን መረዳት ዘመናዊነት ነው። በጭፍን መንዳት ግን የዘመኑ ሰለባ መሆን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢትዮጵያዊነት ታላቅነት